እሺ ቻሌንጅ ሆም በይፋል እናስጀምር ነው የመኪና ቻሌንጅ ነው የሚቀድመው የቤት ቻሌንጅ ደግሞ ጀመረ እግር ነው በደም አሁን እንግዲህ የመኪና ቻሌንጅ ካምፓኒዎች እያፋለኩኝ ነበርና እውነት እኔ ከመደወሌ በፊት ቀድመው የደወሉልኝ ካምፓኒ ያሉ ስማይል ዴንታል ክሊኒክ ይባላሉ የጥርስ ህክምና ነው አዎ ጥርስ ስለማያምር እንደውም በቃ እሱን እንትን ላድርገው ፈገግታ በጣም ያምራል ፈገግታ ያምራል ግን የበለጠ እናደርገዋል ይታባል እና ስማይል ዴንታል ክሊኒክ ቲክቶክ አካውንታቸው ከዚህ በታች ታግ አድርገዋለሁ ጋይስ በሁለት ቀን ውስጥ 1 ሚሊዮን ፎሎወር እናድርሳቸው ቻሌንጃችን ይሄ ነው የተቀበልነው ስማይል ዴንታል ክሊኒክ yes ፈገግታ ማለት ነውና ለዘማሪ ገብረ ዮሐንስ ይገባዋል ብለው መኪና ከነ ሹፌሩ ለማበርከት ተዘጋጅተዋል ማለት ነው ቲክቶክ አካውንታቸው ከዚህ በታች ታግ አድርገዋለሁ እየሄዳችሁ ታግ አድርጓቸው ፎሎ አድርጓቸው ጋይስ እና መኪናው ይመጣል በቅርብ ቀን ማለት ነው እናምናለን እንኳን እግዚአብሔር ጨምሮበት ሰው ይሄ እንኳን ለእግዚአብሔር ለሰው የሚቻል ነገር ነው እግዚአብሔር ደግሞ በዚህ ባንድም በሌላ መንገድ ይሄ የማይሰካ ባይሆን ኖሮ ወደ ሚዲያም ያወጣም በጎ ሰዎችም አሉ እንዳልከው ስለዚህ ኢትዮጵያውያን በጎ ሰዎች አሏቸው በውጭም በዓለም በሌላም የሚኖሩ ሰዎች ስላሉ አይ ሆፕ ሶ ይሆናል ታዲያስ ተስፋ እናደርጋለን እንደሚሆን በእርግጠኝነት ተስፋ ሲባል ያው ታውቃለህ ቋንቋውን ለመጠቀም ነው ኢትዮጵያውያን ከዚህም በላይ አድርገዋል ደስ ብሎኛል ደግሞ እንዲሆን አንተን አብነስ ላደረገ በድጋሚ ቴንክ ዩ አባት ቴንክ ዩ እግዚአብሔር ብርሃኔና መድኃኒቴ ነው የሚያስደነግጠኝ የሚያስፈራኝ ማነው የሚያስደነግጠኝ የሚያስፈራኝ ማነው አምላኬ መመኪያዬ ነው የሚያስደነግጠኝ የሚያስፈራኝ ማነው የሚያስደነግጠኝ የሚያስፈራኝ ማነው አምላኬ መመኪያዬ ነው እግዚአብሔር ብርሃኔና መድኃኒቴ ነው እግዚአብሔር ብርሃኔና መድኃኒቴ ነው የሚያስደነግጠኝ የሚያስፈራኝ ማነው የሚያስደነግጠኝ የሚያስፈራኝ ማነው አምላኬ መመኪያዬ ነው የሚያስደነግጠኝ የሚያስፈራኝ ማነው የሚያስደነግጠኝ የሚያስፈራኝ ማነው አምላኬ መመኪያዬ ነው